በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ስር በሚገኙት ዲዳና ወጄ ቀበሌዎች በክልሉ ልዩ ኃይል ተፈጽሟል የተባለ አሰቃቂ ግድያና ድብደባ በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ቁጣ መፍጠሩ ተገልጿል። ካቲት 7 ቀን 2018 ዓ.ም በዲዳ ቀበሌ በደረሰ ጥቃት የቀበሌው ሊቀመንበር የነበሩት አቶ ጀማል ባርገባና የ7 ዓመት ሕፃን የሆነችው ራቢያት ይርገባ መገደላቸውን የአካባቢው ምንጮች አረጋግጠዋል። የዓይን እማኞች እንደሚናገሩት የቀበሌው ሊቀመንበር አቶ ጀማል ባርገባ በክልሉ ልዩ ኃይል መቆያ ካምፕ ውስጥ ተወስደው የ12 ሰዓታት ያህል ከፍተኛ አካላዊና ስነልቦናዊ ስቃት ደርሶባቸው ነበር። አቶ ጀማል ከካምፕ ተለቀው ወደ ቤታቸው ከገቡ ከግማሽ ሰዓት በኋላ በልጃቸው ፊት በጥይት ተደብድበው ተገድለዋል። ግድያው የተፈጸመው በልዩ ኃይሉ ካምፕ አቅራቢያ በመሆኑ ነዋሪዎቹ ገዳዮቹ ራሳቸው የመንግስት ጸጥታ ኃይሎች ናቸው ሲሉ ይከሳሉ። በተመሳሳይ ጥቃት ሕፃን ራቢያትም ሕይወቷን አጣለች። ከግድያው በተጨማሪ ቢያንስ 6 የሚሆኑ የአካባቢው አርሶ አደሮች በልዩ ኃይሉ አባላት ከባድ ድብደባ ተፈጽሞባቸዋል። እንደ ምንጮች ዘገባ ተጎጂዎቹ አብዲ መሐመድ፣ ነስሩ ጀማል፣ ረድዋን ጀመል፣ አብዲ ጀማልና አብዲ ረድ የሚባሉ ሲሆን በአሁኑ ወቅት በአስቸጋሪ ሁኔታ ውስጥ ሆነው በእንሴኖ ከተማ ምስራቅ መስቃን ወረዳ ፖሊስ ጣቢያ ታስረው ይገኛሉ። ተጎጂዎቹ በደረሰባቸው ድብደባ ምክንያት መንቀሳቀስ የማይችሉበት ደረጃ ቢደርሱም ሕክምና እንደተከለከሉ ተገልጿል። ለጥቃቱ እንደ መንስኤ የተጠቀሰው ትጥቅ አምጡ የሚል ትዕዛዝና አርሶ አደሩን ያላግባብ ገንዘብ መጠየቅ መሆኑም ተጠቁሟል። ከ2 ሳምንታት በፊት የልዩ ኃይሉ አባላት በሬ አርደህ አብላን የሚል ጥያቄ ለሟች ሊቀመንበር አቅርበው እንደነበረ እርሳቸውም የሚበጅትላችሁ በማረቆ ልዩ ወረዳ ነው በሚል የሰጡት ምላሽ ለጥቃቱ መነሻ ሊሆን እንደሚችል ተገምቷል። ክስተቱ በምስራቅ ጉራጌ ዞን አመራሮች መካከልም ልዩነት መፍጠሩ ነው የተሰማው። የዞኑ ካቢኔ ሚሊሻን በህጋዊ መንገድ ለማስታጠቅ የወሰነው ውሳኔ የክልሉ ፕሬዝዳንት ዶክተር እንዳሻው ጣሰው ትጥቅ ይፍታ በሚል ትዕዛዝ ማገዳቸው ውጥረቱን እንዳባባሰው ይነገራል። ነዋሪዎቹ ለደረሰው የሰው ህይወት መጥፋትና አካል መጉደል የክልሉን ፕሬዝዳንት ዶክተር እንዳሻው ጣሰውን በቀጥታ ተጠያቂ ያደርጋሉ። እስካሁን ከክልሉ መንግስትም ሆነ ከዞኑ የጸጥታ መዋቅር የተሰጠ ይፋዊ መግለጫ የለም። የሰብአዊ መብት ተሟጋቾች የታሰሩትና የተደበደቡት አርሶ አደሮች በአስቸኳይ ሕክምና እንዲያገኙና ገለልተኛ ምርመራ እንዲደረግ እየጠየቁ ይገኛሉ። የኢትዮጵያ የውጭ ምንዛሪ ፖሊሲ ለውጥ በቪዛ አሰጣጥና በድንበር ተሻጋሪ